ሳያት ደምሴን ያላዝናናዋት ቢሽዳር የለም። ሚሞሪ ነው በፍሌሽ የምጭንልህ። እኔ ጎጃም ገበሬ እንደዚህ የሚያሰለጥን ከሆነ ልጄን አዲስ አበባ ዩኒቨርሲቲ ከምልከው ጎጃም ብልኮ ይቀለኛል። የኩባያ ወተት የለውም ማረፋ። የዘንድሮ ሴቶች አእምሮ ሸፋፋ። ምን የዘንድሮ ሴቶች ብቻ የዘንድሮ ወንዶች አእምሮ ሸፋፋ ናቸው እንጂ ግን ግጥሙን በቃ ተመችቶኛል። የምር ሁላችንም ሸፋፋ ሆነናል። በሶሻል ሚዲያ ላይ የተሻለ ሐሳብ ይዘን መቅረብ አንፈልግም። በቃ እንደምንም ብለን የሆነ ነገር ይዘን ለመታወቅ ነው የምንፈልገውና ሰብስክራይብ የምታረጉ ሰዎችም የተሻለ ነገር ስታዩ ፈጠን ብላችሁ አድርጉ። በቃ እንዴ የሆነ ጥቅም ነገር ያለው ነገር ሲወራም እንኳን አንዳንዴ በስብም ቢሆን ነካ ነካ ማድረግ አለባችሁ። የምር ሳያት ደምሴን ያላዝናናዋት ቢሽዳር የለም በፎቶሾፕ። ያንተ ደግሞ ገራሚ ነገር ነው። እኔ እኮ እውነቱን መስሎኝ በቃ ሰፍ ብዬ ለማዳመጥ ቸኩዬ ነበር። ልኬን ሰራልኝ። በቃ ያደረገው አይገር እንዲህ ነው ቀልድ። በቃ የምር ሁላችንም ሳያትን በቃ ስናያት ተከንፈልባታል። በቃ ያላደረግነው ነገር የለም። ያንተ ግን ከማድረግ ይልቅ አወራር ነው በጣም የተመቸኝ። የምር እውነተኛ ነገር ነው ደግሞ አድርገው የውስጥህን ነው ግልጽ ያወጣው። ይመች የምር ትለያለህ። እንዴው ፊልም ብቻ ነው እዚህ ነው እንደው ጋሽ የምንፈልገው ነው እንደው እስቲ አሪፍ እንደው ክትክት ያለው ፊልም ቻለልኝማ እንደው እሺ አንቱት እስኪ በሚሞሪ ነው በፍሌሽ የምጭንልህ ማርያም ፍሬሽ ኧረ የሚገርም ልጅ ነው። ክትክት የሚለውን ፊልም ጫን የት አለች ሀይዋ ታዲያ ይጫንልዎታ። የምር ምርጥ ነው። በቃ ኧረ ወደፊት በጣም ተስፋ ያለው ልጅ ነው። ይበረታታል። እንዲህ አይነት ችሎታ ፈጠራ የምር አሪፍ ነው። ሌላ እያደረጉ ከመበላሸት እንደዚህ ችሎታን ማውጣትና ወደ ስራ ማቅረብ የተሻለ ነው። እስኪ ይመች። በጣም አሪፍ ነው የምር በርታ። ቆንጆ ልጅ ነው። ፍቅር ተመረመርሽ? ዶክተሩ ምን አለሽ? ውጤቱ ደረሰ? አዎ ተመርምሬያለሁ። ውጤቱን ደርሷል። እና ምንድነው አለሽ? እርጉዝ ነሽ ወይስ አይደለሽም? እንዳለ ከሆነ እርጉዝ አይደለሽም። አይ ወንዶች የኛ ነገር እኮ በጣም ግርም ነው የሚለው። ከልዩዋ ጤንነት ይልቅ የሚያሳስበን ያደረግነውን ጉዳይ ለመሸፈን የምናደርገው ጥረት። አሁን ይሄ ትልቅ ነገር በጣም ከበድ ያለ ነገር እየነገረች ሳለ በደንብ ብታዳምጣት ምን አለና ምላሽ። በቃ መጀመሪያ ላይ እስክናገኝ ድረስ ያለ የሌለ ኃይላችን እንጠቀማለን። በኋላ ያንን ካገኘን በኋላ እሷ ምን ደረጃ ላይ እንዳለች ምን እንደሚደርስባት እኮ አስበናል ነው። የምር በጣም ይገርመኛል። ይሄ በጣም መስተካከል ደስታውንም ችግሩን አብሮ መጋራት። አትላንታ ውስጥ አንድ ጎጃሚ ጓደኛ ሄደ። በጣም የማከብረው ልጅ ነው። እኔ ለሰራኔ ሄድኩ አይዘነበ አልገጥመም ከነሱ ጋር። አሁን ባለ ሀብት ነው ይሄ ልጅ። እኔ ጎጃም ገበሬ እንደዚህ የሚያሰለጥን ከሆነ ልጄን አዲስ አበባ ዩኒቨርሲቲ ከምልከው ጎጃም ብልኮ ይቀለኛል። በቃ ሰው አድርገው ይፈጥሩታል። እኔ በዚህ ጉዳይ ምንም ማለት አልፈልግም። እናንተ አይታችሁ ፍረዱ። ሰውዬ በሚገርም ሁኔታ ውሳኔው የእናንተ ነው የሚሆን ማየት ማመን። ሚዲያም ሆነ በኔ በአርቱ ገንዘብ አልሰራም። እውነቱን የምነግርህ እኔ አሁን ቲክታክ ላይ ኦልሞስት 4ኛ ዓመቴ ነው እና ገንዘብ ሜክ አላረግም። ግን እንዴት ይሄን የመሰለ ኮንቴንት ክሬት እያደረገ ያሲማ ለምን አልተከፈለው? ለምንስ ማስታወቂያ አልሰራ? ይሄ የሶሻል ሚዲያ ጉዳይ በደንብ መጠናት አለበት። ወይ የሆነ ግሩፕ አለ እሱ እንዳለው የሚፈልጉት ሰው ብቻ የሚያሰሩ ወይም ደግሞ ስለተፈለገ ስለቻለ ምናምን ብቻ ሳይሆን የሆነ የግሩፕ አጨብጫቢ መሆን አለበት ተብሎ የሚታሰብበት ሁኔታ ነው ማለት ነው። እንግዲህ እኔ የማውቀው ግን ያው የሚሰራ ሰው የሚገባው ማግኘት አለበት ነው እና ያሲናው በሚሰራው ኮንቴንት ጥራት ልክና በሚያቀርባቸው ስራዎቹ ልክ መከፈል አለበት ብዬ አስባለሁ። ስለዚህ ሶሻል ሚዲያ እንኳን በሱ ያክል የሱን ያክል ፎሎወር ያለው ይቅርና ትናንሽ ያላቸው ራሱ በቂ ክፍያ ያገኙ ስለሆነ ስለዚህ ያሲናውን በቃ ድርጅቶች ወጣ በሉና ማስታወቂያ ያሰሩት እሱም ጥሩ አድርጎ ክሬት አድርጎ አሪፍ አድርጎ ያስተዋውቅላቸዋል። ስለዚህ ያሲናውን አሰሩት። በዚህ ምድር ላይ ምንም አይገርም። ከምር ነው ምንም አይገርመኝም። ለምንም እንደማይገርመኝ ታውቃለህ። ተወጥሮ ሰው አላኖር ያለ ሰው ተደብቆ ሲሄድ አይቼ ወርዶ አይቼ በጣም ሀብታሙ ወርዶ
እኔ ግን በዚህ ዓለም ላይ የሚደረገው ሁሉ ነገር ይደንቀኛል። በተለይ ደግሞ እንደኔ አይነት ጀማሪ ዩቲዩበሮች እንዴት ነው 10,000፣ 20,000፣ 30,000፣ 40,000፣ 50,000፣ 100,000 እስከ 1 ሚሊዮን የሚደርሱት ብዬ ሁሌ ይገርመኛል። እና እቺ ምድር በቃ እኔ በጣም ትገርመኝ። እስኪ ባካችሁን እኔም ሁሉ ነገር እንዳይገርመኝ የተሻለ ነገር እንድደርስ እናንተም ላይክ፣ ሰብስክራይብ፣ ሼር አድርጉ እባካችሁን። እስኪ እኔም ካምፓኒ ላይ ስራ የሚሰራ ሰው አይታይም። የሚያወራ ሰው ነው የሚታየው። ቢሃይል በተለይ እኛ ሀገር ላይ ይሄ አይነት አስተሳሰብ በጣም ጎልቶ ይታያል። አንቺ በጣም ትልቅ እይታ ነው። ስለዚህ ሂዳችሁ የምታወሩ ሰዎችም ስራችሁን ብትሰሩ በርታችሁ ብትሰሩ ይሻላል እና ድምጣችሁን አጥፍታችሁ የምትሰሩ ሰዎች ደግሞ ማን አየኝ ማን አላየኝ ብላችሁ ስላልሆነ ስራችሁ ላይ አትኩራችሁ ስለምትሰሩ እንግዲህ ዋናው ነገር እንደዛ ነው እንጂ አየኝ አላየኝ ብሎ መስራት ያን ያህል ጥቅም የለውም። የምታወሩ ሰዎች ግን እባካችሁ ወሬያችሁን ቀንሱ። ስራ ላይ ትኩረት አለቃችሁም ወጣ ብላችሁ ማን ሰራ ማን ጥሩ ነገር አደረገ በሉ እንጂ እያንዳንዱ ሰው እያመጣ የሚያወራውን ወሬ አታስተውሉ። ማውራት ያን ያህል ጥቅም የለም። ስለዚህ የተሰራውን ነገር ሂዳችሁ ቼክ ማድረግ ያስፈልጋል። ስለዚህ ይሄ ለአለቆች መልእክት ነው፣ ይድረሳችሁ ለሁሉም ማለት የስፒድ ጋርዶች ገፋ አረጉኝ። ገፋው ብቻ እሺ ነግርሽ ነው። ኧረ አንተ ደግሞ በጣም ምን ገርም ነው። ያን ገፋ አረጉኝ ትላለህ እንዴ? ያን ያለ ደግድቀው ያላደረጉ ነገር የለም እኮ። እኛ እንደው ይተርፋል ብለን ራሱ አላሰብንም ነበር። በጤና መውጣት ራሱ አጠራጣሪ ነበር ብለን ያሰብነው። ለማንኛውም ግን ከዚያ ሁሉ ጉዳት ተነስተ እዚህ ዛሬ ለማውራት በመብቃት በጣም ደስ ብሎ። ግን ውሃ ጠጥተህ ታውቃለህ? አላውቅም፣ አልወድም። ግን እውነት ነው የሆነ ነገር አሁን ይሄን ብጠጣ ከዚህ በላይ ተከፍሎኝ አልጠጣም። በህይወት ዘመኑ አንድ ቀንም ውሃ ጠጥቶ የማያውቀው እንዴት ሆኖ እየኖረ እንደሆነ እኔ በጣም ይገርመኛል። ከዚህ በተጨማሪ ግን በጣም የሚያሳስበኝ ነገር እንደው አይበለውና ቢታመም መድኃኒቱን የሚወስድበት በምንድን ነው ብዬ ነው እያሳሰበኝ ያለው። ለማንኛውም እንግዲህ አንተ ታውቃለህ፣ እኔ የምለው ነገር የለኝም። የምር ሚስቶች ባሎቻችሁን ስትስሙ የባሎቻችሁ ጭም የኮሰኮሳችሁ ከሆነ ወይም የወጋችሁ ከሆነ ጭማቸውን የሚያለሰልሰውንና ጥሩ መዓዛ እንዲኖረው የሚያደርግ አንድ ፕሮዳክት ላሳያል። ሚስትየዋ ባሏን የምስም ከሆነና ባልየው ጸጉር ካለው እኮ ለሰለሰ አለሰለሰ መሻከሩ አይቀርም። ስለዚህ ማድረግ ያለበት ሰውየው መላጨት ነው እንጂ ይህ ፕሮዳክት በመቀበል ፊት ላይ ያለውን ለስላሴ ይጨምራል ብሎ ማቅረብ እኔ አልታየኝም። ፕሮዳክቱም ጥቅም ያለው አይመስለኝም እና ይሄ ትክክለኛ ሀሳብ አይደለምና ህብረተሰቡ ማወናበር ነው። ስለዚህ እንደዚህ አይነት ቪዲዮ ባትለቁ ጥሩ ነው ብዬ አስባለሁ። ህብረተሰቡም በቃ የሚገዛውን ነገር የሚጠቀመውን ነገር ጠንቅቆ ማወቅ አለበት። ተወዳጅ ስትኖር ተጓዳ ተገኘች ልጅቱ በልቤ ስርሰዳ ተስዬ ታቦቱ ሳገኛት ልጅቱ ተወዳጅ ተወዳጅ ያልነካት የሰው ኧረ ተው እባካችሁ ስፖርተኞች፣ እኔ በጣም ከበደ። በቃ እናንተ ለሰራችሁት እኔ ተሳቅቄ ሞት። ካሁን ምን ሆኑ እያልኩኝ። ኧረ የምር ግን በቃ ችሎታችሁ በጣም 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 ልዩ ነው። እንግዲህ ፈጣሪ ከእናንተ ጋር ይሁን። ባይሆን እስቲ ቁመና ጨብጭብላችሁ እና ወጣ ወጣ ብለውም እንዲሰሩ ማገዝ ያስፈልጋል እኮ። እንደዚህ አይነት ችሎታ እያየን በቃ ስቀን ማለፍ የለብንም። የምር በጣም ነው የገረመኝ። እናቶችን ውለታ መቼ ነው የምንከፍለው? የምር እኛን ለማሳደግ የሚያዩት ስቃይ፣ ልፋት፣ በዛ ላይ ደግሞ ቤተሰቡን ለመመገብ የሚያደርጉት ጥረት፣ ረሴ እናቶቻችን የምር ምንድነው የምናደርግላችሁ? ግን ይህን ሁሉ ስቃይ አልፋችሁ እኛን ለማሳደግ ያላችሁ ጥረት፣ እናንተ የእናንተ ድካም፣ ችግር ሁሉ ደብቃችሁ እኛን ለማሳደግ የምታደርጉት ጥረት የምር በጣም ይለያል። ፈጣሪ ውለታችሁን ይክፈላል።
ለአብዛኛው የህብረተሰባችን ክፍል ያስተዳደር ሁኔታ ይሄን ይመስላል። በተለይ ደግሞ በገጠር አካባቢ ያለን ልጆች ይህንን ሳናደርግ አላለፍንም እና በጣም ደስ የሚል ትዝታ ነው። እኔ የምር በጣም ገርሞኛል። ያነሳውም ሰው በጣም ተባረክ። የምር ምርጥ እይታ ነው። እንግዲህ አብዛኛው ህብረተሰባችን በእንዲህ አይነት ሁኔታ ነው የሚኖረው ነው። ይመቻችሁ። እንዲህ አይነት ሰዎችን ነው በቃ መደገፍ ያለብን። በቃ ኋላ ትዝታችንን አምጥተው እንዲህ ሲያሳዩን በጣም ደስ ይለናል። እኔም ትዝታያ በጣም ተቀስቅሶብኛል። የምር ይመች ይመች ይመች። ይህንን ቪዲዮ የለቀቀው ልጅ ብያለሁ። ሰውየው ቆሻሻውን ለመጣል ያለው ፍጥነትና አሯሯጡ፣ ሰዎች ደግሞ ምን ያህል ቆሻሻን ለመከላከል ያላቸው ፍጥነትና ዘዴያቸው በጣም ገራሚ ነው። የምር ሰውየውን ወደሚገባው ቦታ ወስደውታል። ስለዚህ በነፃነት ትጸዳደዳለህ። የምር አስተውል እንጂ ዞር ዞር ብለህ አስተውል። እንዴ ችግር አለም ተብሎ እኮ ይታሰባል። አንተም ዝም ብለህ የመጣብህን ብቻ አስበህ ለመጣል ፈልገህ ነበረ፣ ግን ፈጣኑ ሰዎች ያመጣው የሚገባ ቦታ አስቀምጠዋል። የምር ምርጥ ነው። አሁን አዶናይ ከሳ አይ ቲንክ የማታው ጉዳይ በጣም አገኘው ብሎ ሲጨፈጭፍ ነው መሰለኝ የሚያድረው። አዶናይ ሮሚ ምን አገባሽ? አሁን አዶናይ እንዲሆነ የራስሽን ህይወት ኑሪ። በቃ እሱ ጸዳ ብሎ እየኖረ ነው እኮ። ምን አገባሽ? አሁን እንደዚህ ሆነ። ይሄና ኧረ ተይ ሮሚ ተይ፣ ግን ተይ፣ ኧረ ተይ፣ እድሜ እኮ አይምከሪ። አንዶች አይተሽ እንደሆነ ምንንም ስራ ቢጠላሉም አንዱ አንዱን ሲያወራ ስለአንዱ ሲያወራ አትሰሚ። በጣም የሚገርመኝ ነገር ነው። ብዙ ጊዜ የሆነ ቦታ ወሬ ተነስቶ ወይ የሆነ ሰው በቴሌ ሲያይሽ እሷ እኮ እንዲህ ናት ብሎ ቀድሞ የሚያወራውን ሰው ዞርሽ የተሰቀች ሴት ናት። ሳያት እኮ በቃ ግርም የምትል ሴት ናት። የምር ጭንቅላቷ ምን አይነት ማሹርድ እንደሆነ እኔ በጣም ይገርመኛል። በቃ እሷ መልኳ ቁመኗ ብቻ አይደለም በቃ ሴት የሚያደርግ የምር አስተሳሰቧ ራሱ በጣም የጠለቀ ጥልቅ ነው። በቃ እና ሳያት አታውራ፣ ካወራች ልብ የሚነካ ልብ የሚያርስ ሀሳብ። ኧረ ነይ ዝም ብለሽ፣ ኧረ ነይ ግድ የለም ሰው የማያወራው የማይለው የለም። ፍቅር ጥሩ ዳኛ ሆኖ ይፈርደናል። እስቲ መኩ ይዝናናበት። ሰው መዝናናት አይችልም? ለቀቅ አድርጉ በእናታችሁ። እሱ እኮ በቲቪ ላይ በቃ አዝናንቶናል፣ በድራማ አዝናንቶናል፣ በፊልም አዝናንቶናል፣ በቲያትር አዝናንቶናል። እስኪ እሱም አንዳንዴ ከወጣ እያለ መዝናናት አለበት። ባይሆን በዚህ ቦታ ለቀቅ አድርጉት እባካችሁ።